ሰላም ወደዚህ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው አንድ ወሳኝ ጥያቄን ነው። ብዙዎቻችን ጠንክረን እናጠናለን፣ ሰዓታትን እናጠፋለን፣ ግን የምንፈልገውን ውጤት አናገኝም። ችግሩ ጥረት ማነስ ሳይሆን የስለት ማጣት ነው የሚል አንድ መረጃ እጃችን ገብቷል። ይህ መረጃ ጎበዝ ተማሪ መሆን በልደት የሚገኝ ተሰጥኦ ሳይሆን በስለት የሚገነባ ችሎታ ነው ይላል። ለዚህም 7 ቁልፍ ምስጢሮችን ይዘረዝራል። ልክ ነሽ። እናም ይህ አስተሳሰብ በራሱ በጣም ትልቅ ለውጥ ያመጣል። ብዙ ጊዜ እኔ ለዚህ ትምህርት አልተፈጠርኩም ወይም ደግሞ አእምሮዬ አይቀበልም የሚሉ ስሜቶች አሉን። ይህ መረጃ ግን ዋናውን ጥያቄ ይቀይረዋል። ምን ያህል ጎበዝ ነኝ ከሚለው ይልቅ እንዴት ነው በብቃት መማር የሚችለው ወደሚለው ያመጣዋል። ቁልፉ ያለው በምንሰራው ስራ መጠን ሳይሆን በምንሰራበት መንገድ ላይ ነው ማለት ነው። እንግዲያው የዛሬው ተለውቃችን ግልጽ ነው። እነዚህ 7 ምስጢሮች በእርግጥ ውጤታማ ናቸው ወይስ የይስሙላ ምክሮች? እስኪ በጥልቀት እንያቸው። የመጀመሪያው ነጥብ ቀጣይነት ይላል። መረጃው በአንድ ቀን ለ5 ሰዓት ከመጋፈት ይልቅ በየቀኑ ለ20 ደቂቃ ማጥናት እጅግ በጣም የተሻለ ነው ይላል። ይህ ትንሽ የተለመደ ምክር ይመስላል። ከጀርባው ያለው ሐሳብ ግን ምንድን ነው? የተለመደ መስሎ ቢታይም አብዛኞቻችን በተግባር የምንሰራው ነው። ከጀርባው ያለው ሳይንስ በቀጥታ ከአእምሯችን አሰራር ጋር የተገናኘ ነው። መማር ማለት በአእምሯችን ውስጥ የነርቭ ሴሎች ግንኙነት መፍጠር ማለት ነው። ይህ ሂደት ጡንቻን ከመገንባት ጋር በጣም ይመሳሰላል። ጂም ቤት ሄደህ በአንድ ቀን ለ8 ሰዓት ብትሰራ ጡንቻህ ከመቆሰልና ከመድከም ውጪ አያድግም። ነገር ግን በየቀኑ ለ30 ደቂቃ ብትሰራ ጡንቻህ ቀስ በቀስ እየጠነከረና እያደገ ይሄዳል። ማለትም አእምሮን በአንድ ጊዜ በመረጃ መጫን ልክ ጡንቻን ከአቅሙ በላይ በሆነ ክብደት እንደመጫን ነው። ውጤቱ ጉዳት እንጂ እድገት አይደለም። በትክክል አእምሮ መረጃን ከአጭር ጊዜ ማደረት ውስጥ ወደ ረጅም ጊዜ ለማሸጋገር ጊዜና ድግግሞሽ ያስፈልገዋል። በየቀኑ ትንሽ ስንማር ያንን የነርቭ ግንኙነት አነጠናክረዋለን። መረጃውን ደጋግመን ስንጎበኘው መንገዱ እየሰፋና እየጠነከረ ይሄዳል። በአንድ ጊዜ ብዙ ስንጭንበት ግን አብዛኛው ይጠፋል። ያው ለመጠንከር ጊዜ አላገኘማ። ስለዚህ ዋናው ሐሳብ የዲሲፕሊን ጉዳይ ብቻ ሳይሆን ከአእምሮ ባዮሎጂ ጋር አብሮ የመስራት ጥበብ ነው። ይህ በጣም ትኩረት የሚስብ ነው። ግን አንዳንድ ቀን ለማጥናት ምንም ፍላጎት ማይኖርበት ሁኔታ ይፈጠራል አይደል? ያኔ ቀጣይነቱ ከተቋረጠስ እንደ አዲስ ነው የሚጀመረው? ጥሩ ጥያቄ ነው። ዋናው ነገር ፍጹም መሆን አይደለም። 1 ወይም 2 ቀን ቢያልፍ ችግር የለውም። ቁልፉ ነገር ሙሉ በሙሉ አለማቆም ነው። ለምሳሌ ለ20 ደቂቃ ለማጥናት አቅደው በጣም ከደከመ ለ5 ደቂቃ ብቻ ዋና ዋና ሐሳቦችን ማከለስ ትችላለህ። ዋናው ነገር ያንን የአእምሮ ግንኙነት በትንሹም ቢሆን ማንቃት ነው። ሙሉ በሙሉ ከማቆም ትንሽ ማንቃት ይሻላል። በጣም ልክ እንደ ሰንሰለት ነው። አንዷን ቀን መዘለል ሰንሰለቱን አይበጥሰውም። ነገር ግን ለሳምንት ከተውከው እንደ አዲስ መጀመር ሊሆን ይችላል። ገብቶኛል። ስለዚህ ቀጣይነት ያለው ትንሽ ጥረት አልፎ አልፎ ከሚደረግ ትልቅ ጥረት ይበልጣል። ይህ ደግሞ ወደ ሁለተኛው ነጥብ ያመራናል። ብዙ ጊዜ አናባለን፣ ግን መጨረሻ ላይ ምንም አናስታውስ። መረጃው ይህንን ለመፍታት በመስራት መማር ወይም አክቲቭ ለርኒንግ የሚል ስልት ያቀርባል። ዝም ብሎ ማንበብ በቂ አይደለም ይላል። አዎ፣ ይህ ሁላችንም የምናውቀው ስሜት ነው። አንድን ምዕራፍ አንብበህ ስትጨርስ ምን ነበር ያነበብኩት ብለህ ራስን ትጠይቃለህ። ይህ የሚሆነው አእምሮ በመረጃ ተቀባይ ሁናቴ ውስጥ ስለነበር ነው። መረጃው በዓይንሽ አልፏል፣ ግን አእምሮሽ ውስጥ አልተቀረጸም። ንቁ ተሳትፎ ማለት አእምሮን ከዚህ ሁናቴ አውጥቶ ወደ መረጃ አስተናባሪ መቀየር ነው። ዝም ብሎ ማንበብ ውሃ ላይ እንደ መጻፍ ሲሆን፣ ንቁ ተሳትፎ ማድረግ ግን ድንጋይ ላይ እንደ መቅረጽ ነው። ታዲያ እንዴት ነው አእምሮን ወደዚህ አስተናባሪ ሁናቴ የምናስገባው? መረጃው የሚጠቅሳቸው ምሳሌዎች አሉ። ጥያቄዎችን መጠየቅ፣ ያነበቡትን በራስ ቃል ማጠቃለል፣ መልመጃዎችን መስራት። ልክ ነው። እነዚህ ሁሉ አእምሮ ከመረጃው ጋር እንዲታገል ያስገድዱታል። ለምሳሌ አንድን አንቀጽ አንብበሽ ስጨርሺ የዚህ አንቀጽ ዋና መልእክት ምንድን ነው ብለሽ ራስሽን ብትጠይቂና መልሱን በአንድ አረፍተ ነገር ለማጠቃለል ብትሞክሪ አእምሮሽ መረጃውን እንዲተነትን፣ እንዲያደራጅና
ዋናውን ሐሳብ እንዲለይ ያስገደድሽው ነው። ሌላው ዘዴ ደግሞ አንብበሽ ስጨርሺ መጽሐፉን ዘግተሽ ዋና ዋና ነጥቦቹን ከትውስታሽ ለመጻፍ መሞከር ነው። ይህን ስታደርጊ የትኛው ሐሳብ እንደገባሽና የትኛው እንዳልገባሽ በቀላሉ ትለያለሽ። እሺ፣ አሁን አእምሯችን ንቁ ሆኗል። ሐሳቦች የተፈጠሩ ነው፣ ግንኙነቶች የተሰሩ ነው። ግን ይህንን ሁሉ ነገር እንዴት ነው የምንይዘው? ማስታወሻ ደብተሬ በረጅም ጽሑፍ ከመሞላት ውጪ ብዙም አይጠቅመኝም። ይህም ወደ ሦስተኛው ነጥብ ይመራናል። ብልህ የማስታወሻ አያያዝ። ረጅም አንቀጾችን መጻፍ አቁሙ ይላል። በትክክል። የማስታወሻ ዋና ዓላማ የተባለውን ሁሉ መልሶ መጻፍ አይደለም። ቁልፍ ሐሳቦችን በቀላሉ ለማስታወስ በሚያስችል መልኩ መያዝ ነው ብልህ ማስታወሻ ማለት። መረጃው እንደሚጠቅሰው ቁልፍ ቃላትን፣ ምልክቶች ለምሳሌ እንደ ቀስት ያሉ እና የተለያዩ ቀለሞችን መጠቀም በጣም ውጤታማ ነው። ቀለሞችን መጠቀም ስለ ጌጥና ብቻ ይመስላል። በእርግጥ ያን ያህል ለውጥ ያመጣል? በጣም። ይህ ከእይታ ትውስታ ጋር የተያያዘ ነው። አእምሮአችን ምስሎችን፣ ቀለሞችንና በገጽ ላይ ያለን አቀማመጥ ከረዥም ወጡ ጽሑፍ በተሻለ ሁኔታ ያስታውሳል። ለምሳሌ አስፈላጊ ቀመሮችን በቀይ ቀለም፣ ዋና ርዕሶችን በሰማያዊ ብትጽፊ በኋላ ለማስታወስ ስትሞክሪ የአእምሮሽ ዓይን ወደዚያ ቀለምና ቦታ ይመራሻል። ረዥም ጽሑፍን ከማስታወስ ይልቅ በቀለምና በምልክት የተደገፈ ቁልፍ ቃል የአእምሮ ካርታ ይፈጥራል እና ይሄ ካርታ መረጃውን ለማስታወስም ሆነ ለማገናኘት በጣም ቀላል ያደርጋሉ። ስለዚህ መረጃውን የምንይዝበት መንገድ ራሱ የመማር ሂደቱ አካል ነው። ይህ ደግሞ ከአራተኛው ነጥብ ጋር በጣም ይገናኛል ብዬ አስባለሁ። መረጃውን በብልሃት ያዘን፣ ቀጣዩ ጥያቄ በእርግጥ ገብቶኛል ወይ ነው። ለዚህም ለሌላ ሰው የማስረዳት ዘዴ የሚል ሐሳብ ያቀርባል። አዎ፣ እነዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። ብልህ ማስታወሻ መረጃን ወደ ውስጥ ለማስገባት ሲሆን፣ ለሌላ ሰው ማስረዳት ደግሞ የተረዳነውን ወደ ውጭ ለማውጣትና ዕውቀታችንን ለመፈተሽ ነው። ፈላስፋው ሴኔካ እያስተማርን እንማራለን ያለው ለዚህ ነው። አንድን ጽንሰ ሐሳብ ለሌላ ሰው በተለይ ምንም እውቀት ለሌለው ሰው በቀላል ቋንቋ ለማስረዳት ስትሞክር የራስን ዕውቀት ጥልቅ ትፈትናለህ። ማለትም የዕውቀት ክፍተታችንን ያሳየናል እያልከኝ ነው? በትክክል። አንድን ጽንሰ ሐሳብ ለጓደኛሽ ስታስረጂ የትኛው ክፍል ላይ እንደምትንተባተቢ ወይም ቃላት እንደሚያጥሩሽ ታስተውይ፣ ያ ክፍል በትክክል እንዳልገባሽ ግልጽ ይሆናል። በሌላ አነጋገር ራስሽን የምትፈትኝበት ምርጥ መንገድ ነው። ለሌላ ሰው ስናስረዳ ሐሳባችንን ማደራጀት፣ ማቃለል እና ዋና ዋና ነጥቦችን መለየት ይጠበቅብናል። ይህ ሂደት በራሱ ትምህርቱን በጥልቀት እንድንረዳው ያደርገናል። ለማስረዳት ሰው ባይገኝስ? ለምሳሌ ብቻውን ለሚያጠና ሰው? በጣም ጥሩ ጥያቄ ነው። የግድ ሰው አያስፈልግ። ለባዶ ወንበር ወይም ለቤት እንስሳሽ ማስረዳት ትችያለሽ። ዋናው ነገር ሐሳቡን ድምፅ አውጥቶ በቅደም ተከተል የማቅረብ ሂደቱ ነው። ያንን ስታደርጊ አእምሮሽ ሐሳቦቹን እንዲያደራጅ ታስገጅዋሽ። እሺ፣ እነዚህ ሁሉ ስልቶች በጣም ጥሩ ናቸው። ግን አንድ ትምህርት በፍጹም አይመቸኝና የምጠላው ከሆነስ? ፍላጎት ከሌለ እነዚህን ስልቶች ለመጠቀምም ተነሳሽነት አይኖርም። አምስተኛው ምስጢር ይህንን ይመለከታል። ለትምህርት ፍላጎት መፍጠር። ጎበዝ ተማሪ ትምህርቱን መውደድን ይማራል ይላል። ይህ ግን እንዴት ይቻላል? ፍላጎትን ማስገደድ ይቻላል? ማስገደድ ትክክለኛው ቃል ላይሆን ይችላል። ነገር ግን ፍላጎትን ማሳደግ ወይም መገንባት ይቻላል። ይህ ከውጫዊ ተነሳሽነት ወደ ውስጣዊ ተነሳሽነት ስለመሸጋገር ነው። ለውጤት ወይም ከቤተሰብ በሚመጣ ግፍር ማጥናት ውጫዊ ነው። ውስጣዊ ተነሳሽነት የሚመነጨው ከግል ጉጉትና ፍላጎት ነው። ግን ያንን ጉጉት ለደረቅ እና አሰልቺ ለሆነ ትምህርት እንዴት ነው የምንፈጥረው? ለምሳሌ ታሪክ የማይወድ ሰው የዘመናትና የስሞች ዝርዝር እንዴት ሊያስደስተው ይችላል? ዋናው ነገር ትምህርቱን ከግል ሕይወትሽ ወይም ከምትወጂው ነገር ጋር ማገናኘት ነው። ታሪክን እንደ ደረቅ ዝርዝር ከማየት ይልቅ በወቅቱ የነበሩ ሰዎች ታሪክ የሚያሳዩ ፊልሞችን ወይም ዘጋቢ ፊልሞችን መመልከት ትምህርቱን ሕያው ያደርገዋል። ፊዚክስን እንደ ከባድ ቀመር ከማየት በምትወጂው ስፖርት ውስጥ ያለውን ሚና ማየት ትምህርቱን ተግባራዊና አስደሳች ያደርገዋል። ትምህርቱን ከክፍል ግዳዎች አውጥተሽ ከእውነተኛው ዓለም ጋር ስታገናኘው ትርጉም ይሰጠዋል። ትርጉም ሲሰጠው ደግሞ ፍላጎት ይፈጠራል። ስለዚህ አውቀን ከትምህርቱ ጋር የሚያገናኙንን አስደሳች መንገዶችን መፈለግ አለብን ማለት ነው። እሺ፣ ፍላጎት ፈጠርን፣ ስልተቶችን አወቅን። ነገር ግን ስልኩ ሲጠራ ወይም የማህበራዊ ሚዲያ መልእክት ሲመጣ ሁሉም ነገር ይበላሻል። ስድስተኛው ነጥብ ይህንን ፈተና ይመለከታል።
የሚያዘናጉ ነገሮችን የማስወገድ ሕግ። ለአንድ ሰዓት በተከፋፈለ ትኩረት ከማጥናት ለ10 ደቂቃ ሙሉ ትኩረት ሰጥቶ ማጥናት ይበልጣል ይላል። ይህ እንዴት ሊሆን ይችላል? የዚህ ነጥብ አስፈላጊነት በጣም ከፍተኛ ነው። ጥልቅ ሥራ ወይም ዲፕ ወርክ ከሚባለው ጽንሰ ሐሳብ ጋር በቀጥታ ይገናኛል። አእምሮአችን ከአንድ ነገር ወደ ሌላ ነገር በተደጋጋሚ ሲቀያየር ብዙ ጉልበትና ጊዜ ያጠፋል። ከማጥናት ወደ ስልክ መልእክት፣ ከዚያም መልሶ ወደ ጥናት ስትዘይ አእምሮሽ እንደገና ትኩረቱን ለመሰብሰብ ጊዜ ይፈልጋል። ይህ ኮንቴክስት ስዊቺንግ የሚባለው ሂደት አእምሮን በጣም ያደክማል፣ ውጤታማነትንም በእጅጉ ይቀንሳል። ያ ማለት በተበታተነ ትኩረት የምናጠናው የአንድ ሰዓት ጥናት ምናልባት ውጤታማ የሆነው 15 ወይም 20 ደቂቃ ብቻ ሊሆን ይችላል ማለት ነው። በትክክል የቀረው ጊዜ አእምሮሽ ከአንዱ ላይ ወደ ሌላው ሲሸጋገር የጠፋ ነው። ስለዚህ ስልክን በሌላ ክፍል ማስቀመጥ፣ የኢንተርኔት መስኮቶችን መዝጋት እና ለ25 ደቂቃ ብቻ ሙሉ ትኩረት ለመስጠት ራስን ማስገደድ ከተበታተነው የአንድ ሰዓት ጥናት እጅግ የላቀ ውጤት ያስገኛል። ያ የ10 ወይም 25 ደቂቃ ሙሉ ትኩረት መረጃው በአእምሮ ውስጥ በደንብ እንዲሰርጽ ይረዳል። ጥራት ከብዛት ይበልጣል የሚባለው ለዚህ ነው። እሺ፣ አሁን ወደ መጨረሻውና ምንጩ ዋናው ምስጢር ብሎ ወደ ጠራው ነጥብ ደርሰናል። እስካሁን ያየናቸው ስልቶች በሙሉ የሚጠቃለሉበት አንድ ስርዓት ነው ይላል። 7ኛው ነጥብ የ3 R ስርዓት ይባላል። ሪቪው፣ ሪፒት እና ሪፍሌክት፣ መከለስ፣ መድገም እና ማሰላሰል። ይህ እንዴት ነው የሚሰራው? ይህ የ3R ስርዓት በጣም ኃይለኛ ነው፣ ምክንያቱም የመርሳት ሂደትን ለመዋጋት በሳይንሳዊ መንገድ የተነደፈ ነው። የመጀመሪያው R ሪቪው ወይም መከለስ ነው። አዲስ ነገር ከተማርን በኋላ በ24 ሰዓት ውስጥ አብዛኛውን የመርሳት ዕድል አለን። ያው የመርሳት ኩርባ የሚባለው ነገር አለ። ስለዚህ ክፍል ውስጥ የተማሩትን በዚያው ቀን ማታ ላይ ለአጭር ጊዜ መከለስ የመርሳት ሂደቱን ገና ከጀምሮ ይገታዋል። ሁለተኛው R ሪፒት ወይም መድገም ነው። ይህ ከመጀመሪያው በምን ይለያል? ድግግሞሹ በጊዜ ልዩነት መሆኑ ነው። መረጃውን ከ24 ሰዓት በኋላ ከዚያም ከሳምንት በኋላ መደገም ስፔስድ ሪፔቲሽን ከሚባለው የመማሪያ ዘዴ ጋር ይገናኛል። እናም ይሄ መረጃውን ከአጭር ጊዜ ትውስት ወደ ረጅም ጊዜ ትውስት ለማሸጋገር በጣም ውጤታማው መንገድ ነው። መረጃውን ልንረሳው ስንል ደግመን ስናስታውሰው አእምሮአችን ይህ መረጃ ጠቃሚ መሆን አለበት የሚል ምልክት ይቀበልና በጠንካራ ሁኔታ ያከማቸዋል። 3ኛውና የመጨረሻው R ሪፍሌክት ወይም ማሰላሰል ነው። ይህ ዝም ብሎ ከመደገም የተለየ ይመስላል። በጣም የተለየ ነው። መከለስ እና መድገም ምን እንደተማርን ያረጋግጣሉ። ማሰላሰል ግን ለምንና እንዴት የሚሉ ጥያቄዎችን ይመልሳሉ። በሳምንቱ መጨረሻ ላይ በዚህ ሳምንት የተማርኳቸው ዋና ዋና ሐሳቦች ምንድናቸው? እርስ በርስ እንዴት ይገናኛሉ? ካለፈው ሳምንት ትምህርት ጋርስ ግንኙነት አላቸው ብሎ ማሰብ ነው። ይህ ዕውቀትን ከትናንሽ የተበታተኑ እውነቶች ስብስብ ወደ አንድ ትልቅና የተገናኘ ምስል ይለውጠዋል። እውነተኛ መረዳት የሚመጣው እዚህ ላይ ነው። እንግዲያው የዛሬውን ውይይት ስናጠቃልል እነዚህ 7ቱ ምስጢሮች የሚያሳዩት አንድ ወሳኝ ሐሳብ ነው። ጎበዝ መሆን የተወሰኑ ሰዎች ብቻ ያላቸው ተሰጥኦ ሳይሆን ማንኛውም ሰው በትክክለኛ ስልቶችና ስርዓት ሊገለባው የሚችል ክህሎት መሆኑን ነው። ጥረት ብቻውን በቂ ላይሆን ይችላል። ነገር ግን ብልህ የሆነ ጥረትና ትክክለኛ ስልቶችን መጠቀም ትልቅ ለውጥ ያመጣል። ከአእምሮአችን ጋር ከመጣላት ይልቅ አሰራሩን ተረድተን አብረነው መስራትን ያስተምሩናል። በትክክል። እናም ለአድማጭ አንድ የማሰቢያ ጥያቄ ትተነልፍ። እነዚህ ሁሉ ስልቶች ለትምህርት የቀረቡ ናቸው። ነገር ግን ከትምህርት ቤት ውጭ ያለውን ሕይወት እናስብ። በሥራ ቦታ አዲስ ክህሎት ለመማር፣ አዲስ ቋንቋ ለመልመድ ወይም የሙዚቃ መሳሪያ መጫወት ለመጀመር ብንፈልግስ? የቀጣይነት፣ የንቁ ተሳትፎ እና ለሌላ ሰው የማስረዳት መርሆዎች በእነዚህ የሕይወት ዘርፎች ላይ እንዴት ሊተገበሩ ይችላሉ? ይህንን ጥያቄ መመለስ ስንጀምር መማር የትምህርት ዘመን ጊዜያዊ ተግባር ሳይሆን የሕይወት ዘመን ሀብት መሆኑን እንረዳለን።